ስሜ መንሻል ተሰማ ይባላል። የምሰራው ሻይ ቡና ነው። መሀል ክፍለ ከተማ ለኩ ቀበሌ ተደራጅቼ ነው። ምኞቴ ያው ከሻይ ቡና ከፍ ያለ ስራ እና በስሬ ብዙ ሰዎችን ማስተዳደር፣ ሰራተኛ መቅጠር፣ ሪሶርስ አሎኬት ማድረግ ምናምን ነው። አሁንም የራሴ ሊደርሺፕ ነኝ። እኔን ሊድ የሚያደርገኝ ወይም የሚያስተዳድረኝ ሴላ ከዚህ ስወጣ ደግሞ ስልጠናው ወስጄ የበለጠ ከስልጠናው በማገኘው ግብዓት ራሴን ለማጠናከር ይረዳኛል ብዬ አስባለሁ። በጣም ብዙ ሀሳቦች ተነስተዋል። ስርዓተ ጾታ፣ የጾታ እኩልነት ብዙ እንትኖች ተነስተዋል። ሴቶች ላይ ነው በዋናነት ትኩረቱን ያደረገው ስልጠና። የተለያየ አገር ያሉ ሴት መሪዎች፣ ሴት ተጽዕኖ ፈጣሪዎችን ምናምን አይተናል። በ7 ዓመታችሁ ምን መሆን እንደምትፈልጉ አስታውሳችሁ ምናምን ተብሎ ነበርና ፖሊስ መሆን ዲሴብል ሆኖ እንደሚቻል አላውቅም ነበረ። ተጽዕኖ ፈጣሪ መሪ እሆናለሁ ብዬ አስባለሁ። መጀመሪያ ከነበረኝ የተወሰነ እውቀት አግኝቼበታለሁ። አሪፍ ነው። ማናጀር ማለት የሆነ ትልቅ ድርጅት ወይም የሆነ ተቋምን የሚመራ ወይ ሀገር የሚመራ አይደለም። ከቤት ነው የሚጀምረው፣ ከታች። እኔም የራሴ ማናጀር ነኝ። ትንሽዬ ሻይ ቡናንም ሰራ የዛ ማናጀር ነኝ ማለት ነው። አይ ቲንክ ከማናጀር ጋር የተያያዘ ነው። ሁሉም ሰው የራሱ የቤቱ መሪ ነው ብዬ ነው የማስበው። ህይወትን ማመጣጠን፣ ህይወትና ኑሮ ማመጣጠን። ብዙውን ጊዜ እኛ ትኩረታችን ጌን ማድረግ ላይ ነው። ለምሳሌ እኔ ጠዋት ወጣለሁ፣ ማታ ገባለሁ። ምን ያህል ገንዘብ ሰራው፣ ምን አገኘው? ትኩረቴ ሙሉ ነገሬ የማገኘው ብር ላይ ነው። እኔ ምን ራሴን ትሪት ማድረግ አለብኝ የሆነ ነገር ማለት ለራሴ ጊዜ መስጠት እንዳለብኝ ምናምን አላውቅም። ግን ለራስ ጊዜ መስጠትም ወሳኝ ነው። ምክንያቱም ቶሎ ለመውደቅ ለመታመን ምናምን ቅርብ ነው የምንሆነው። ለዛ ለራስ ጊዜ መስጠት፣ ራስን መመልከት ምናምን ወሳኝ ነው። እንደኔ ላሉ ወጣቶች በነገር ላይ ሰው ኔጌቲቭ ፓርቱ ነው የሚያመዝነው። እኔ አሁን ብዙ ጊዜ የሆነ እንደ ሀሳብ ይቀርቡኛል። የማማክራቸው ሰዎች እሱማ እንዴት ሆኖ እሱንማ ቺም እንዲኮ እንትን ነው አይሆንልሽም ነው ብዙ የሚሉትና ግን እኔ ራሴን ባላዳምጥ ማንም አያኝም፣ ቤት ነበረ የምቀረው ማለት ነው።